የወንጀለኛ ኤርሚያስን እንደማይረባ ኤርሚያስን እንደገና ማለት እግዚአብሔር እንደማያውቁ አድርጎ እንደገና ማለት ነውና በኤርሚያስ ላይ የወንጀልን ቃል እየተናገሩ በአንደበት እንደገና ለማሸማቀቅ እንደተነሱ መጽሐፍ ቅዱስ ይናገራል። ዛሬም ግን አንድ ነገር እናገራለሁ። ለማሸማቀቅ ሙከራ የሚያደርጉ መንገድ ላይ ለማስቀራት ሙከራ የሚያደርጉ ባልሰራችሁት ነገር ላይ እንደ ወንጀለኛ አድርጎ በምላስ ለመምታት ለማስመታት እና ህብረቱን እያደራጃ ያለው እንደ ወንጀለኛ ሊቆጥር የተነሳው ራሱ ይዋረዳል። እናንተ ግን እየጨመራችሁ ከፍ እያላችሁ ትሄዳላችሁ። እናንተ አንገት እንድትተፉ ነገሮቻችሁ ሁሉ እንደገና ማለት መስመር እንዲበላሽ እናንተን ለማስለቀስ እናንተን ለማስጨው እናንተን ለማስቆጣት በእናንተ ላይ ቆሞ በምላስ እንምታ ብሎ ግሩፕ እየፈጠረ ያለው እሱ በድንገት ይመታል። እናንተ እንደገና ማለት ነው እየጨመራችሁ ከፍ እያላችሁ በጌታ በኢየሱስ ስም መሄድ ይሆንላችኋል። ለብዙ ሰዎች ሼር አድርጉ። ብዙዎቻችሁን በምላስ ሊመታ ብዙዎቻችሁን ለማሳዘን ብዙዎቻችሁን እንደማትረቡ አድርጎ እንደገና ሊቆጥር ብዙዎቻችሁን እንደገና የትም እንደማትደርሱት አድርጎ ኑ ክፉ ምክር በላዩ ላይ እናድርግ፣ እንሰብሰብ፣ እንደ ወንጀለኛ እንቁጠር ብሎ የተነጋገሩትና ያሰቡት እስከሚዋረዱ ድረስ የሰማይ አምላክ እግዚአብሔር እናንተን በጠላቶቻችሁ ፊት ለፊት ከፍ እያደረጋ የአውሬን ቀንድ እየሰበራ እናንተን እግዚአብሔር በምድርቷ ላይ ገናና ያደርጋችኋል። ይህንን መልእክት የሚሰሙ ሴቶችም ወንዶችም ሕፃን አዋቂ የጸሎት ሰዎች እግዚአብሔርን ይዛችሁ እግዚአብሔር እንደገና ማለት ነውና ወጣችሁ እያገለገላችሁ እየጸለያችሁ እያላችሁ በአንደበት እንመታለን ብሎ የተሰበሰቡትን የነሱን ምክር እንዳትቀበሉ ከናንተ ጋር ያለው ከነሱ ጋር ካለው ይበልጣልና። ኤርሚያስ እውነተኛ ነብይ ነው። ኤርሚያስ እግዚአብሔር የጠራ ሰው ነው። ኤርሚያስን እግዚአብሔር እንደገና ያውቅ ነበር። ኤርሚያስ ላይ የእግዚአብሔር እጅ ነበር። ኤርሚያስ ላይ የነበረው የእግዚአብሔር ክብር ነበር። ከዛ የተነሳ የኤርሚያስን እንደገና ማለት ነውና እንደማይረባ አድርጎ መንገድ ላይ ለማስቀራት ያሰቡትና ያወጡት እቅድ በሱ ላይ ሊሰራ አልቻለም። ባላንጦች እንደገና ብዙ ናቸው። እነሱ እንደገና ማለት ነውና ህጉን እንደገና ማለት ነው ማስተማር የካህናት ተግባር ነበር። ከዛ የተነሳ ለካህናት ከጠቢባን ክህነት ለጠቢባን ቃል ደግሞ ለነብይ ወይም ለነቢያት ማለት ነው። ይሄ የተፈቀደ ቃል ነብይ እንደገና አየው ይላል። ነብይ እንደገና በዛ ዘመን ላይ እንዲያን ነገር ይነሳል፣ በሚመጣው ዘመን ላይ ጦርነት ይኖራል፣ እንዲያን ነገር ይኖራል ብለው የሚናገር ነብይን ለማሸማቀቅ መንገድ ላይ ለማስቀራት ዘንድሮ የተደራጁ ኃይላት በሙሉ በኢየሱስ ስም ይወድቃል። የሰማይ አምላክ እግዚአብሔር ግን ከነብይ ጋር ሆኖ ይሰራል። ነብይ የሚናገረውን ቃል እግዚአብሔር ያጸናል። አሁንም እናገራል የናንተ የሆነውን ነገር መንገድ ላይ ለማስቀራት በብዙ አቅጣጫ ተደራጅተው የቆሙ አሉ። የሰራዊት ጌታ እግዚአብሔር እንዲህ ይናገረኛል፣ እነሱ ይዋረዳሉ፣ እናንተ ግን እየጨመራችሁ ትሄዳላችሁ። የናንተን ውድቀት የናንተን መንገድ ላይ መቅራትን አንቀጥሮ አጠፋለሁ ብሎ የተነሳ እሱ ሲወድቅ እናንተ ትሻገራላችሁ። እግዚአብሔር ኤርሚያስን እንዳገዛ እናንተንም እግዚአብሔር ያግዛችኋል። እግዚአብሔር ኤርሚያስን እንደሰማ እግዚአብሔር የእናንተንም ጸሎት እግዚአብሔር ይሰማል። እግዚአብሔር ሰምቶ የሚያሻግር ሰምቶ የሚያኖር ሰምቶ የሚያስመልጥ አምላክ ነው። ስለዚህ ወንድሞቼና እህቶቼ የሰማይ አምላክ እግዚአብሔር እየተናገረኝ ያለው እናንተን በራሳችሁ ነገር ላይ በጀመራችሁት ጉዳይ ላይ በምላስ ለመምታት አፍ እየከፈተ ያለው የአውሬ ተልእኮ በጌታ በኢየሱስ ስም ፈርሷል። አሜን ብላችሁ ተቀበሉ። ለብዙዎች እንዲደርስ አድርጉ። ሼር አድርጉ። የሰማይ አምላክ እግዚአብሔር ይህንን ታላቅ ኃይሉን በላያችሁ ላይ ይለቃል። የአውሬ ቃንጃ ይቆረጣል፣ አንደበቱ ይቆረጣል፣ አይኑ ይታወራል፣ ስራው ይፈርሳል፣ ያሰበው ሴራ በኢየሱስ ስም ይበታተናል። የእናንተ ቤት በምላስ በምን አይመታም። እግዚአብሔር በላያችሁ ላይ የክብርን ዘመን አምጥቷል። በላይ ላይ የክብርን ዘመን አምጥቷል። የሚያስፈልጋችሁን እግዚአብሔር ይለቃል። ጠላቶቻችሁ እየቆዘሙ እያዘኑ ወደ ታች ይወርዳል። እናንተ ግን በክብር ትሻገራላችሁ። እናንተ ግን በክብር ታሸንፋላችሁ። በክብር እንደገና ትጨርሳላችሁ። በክብር እንደገና ማለት ነው የእናንተ ነገር መልክ ይዛል።
በጌታ በኢየሱስ ክርስቶስ ስም ነገሪ መልክ እንዲጸልያል የከበቡ አንተን ለማስጨነቅ እጅ ዘረጉ ይህ እንደገና አንተን በምላስ ለመምታት የተሰለፉ ኃይላት ከዚህ ቀን ጀምሮ በኢየሱስ ወደ ኋላ ተመልሰዋል። እግዚአብሔር ካንተ ጋር ሆኖ ይሰራል። እግዚአብሔር ካንቺ ጋር ሆኖ ይሰራል። መዘመር የጀመርከው አንተ ዘምር፣ መስበክ የጀመርከው አንተ ስበክ፣ ማስተማር የጀመርከው አንተ አስተምር፣ እና ትንቢት መናገር የጀመርከው አንተ ተንብይ። እግዚአብሔር ካንተ ጋር ሆኖ ይሰራል። ጥሪው ከላይ እንጂ ከታች አይደለም። ከላይ የሆነ እንደገና ከሁሉ ይበልጣል። እግዚአብሔር ከእናንተ ጋር አለ። ዳና ሁኑ። ጌታ ይባርካችሁ።